ድሃም ሁን፣ ሀብታምም ሁን፣ ተማሪም ሁን፣ ሰራተኛም ሁን፣ ሁላችንም እኩል የተሰጠን አንድ ነገር አለ። እሱም 24 ሰዓት ነው። ግን ለምንድነው አንዳንዶች ዓለምን ሲቀይሩ ሌሎች ግን ባሉበት የሚቀሩት? ልዩነቱ ያለው በችሎታ ሳይሆን በምትሰጠው ትኩረት ላይ ነው። ስልክ ላይ በምታጠፋው እያንዳንዱ ሰዓት ሌላው ሰው ራሱን እያሻሻለበት ነው። ስኬት ማለት ዛሬ በምታደርጋቸው ትናንሽ ምርጫዎች ውጤት ነው። ፍጹም የሆነ ጊዜ አትጠብቅ። ፍጹም ጊዜ የለም። ባለህበት ጀምር። ባለህ ነገር ተጠቀም። ነገን ለመቀየር ዛሬም በትክክል ተጠቀምባት። ዛሬ የምትዘራው ስንፍና ነገ ጦት ሆኖ ይመጣል። ዛሬ የምትዘራው ጥረት ግን ነገ ክብር ሆኖ ይከተልሃል። ጊዜን የምትሰጠው ነገር ሕይወትን እየሠራው ነው። ዛሬ ለራስህ ምን ሰጠህ? ይህ መልእክት ከጠቀማችሁ ሴቭ አድርጉት። ለሚወዱት ሰው ደግሞ ሼር አድርጉ። የዛሬን ቪዲዮ እንደወደዳችሁ አልጠራጠርም። የዛሬ መልእክቴም ቪዲዮም ይህን ይመስል ነበር። ቀጣይ ደግሞ ለየት ባለ ቪዲዮ ተመልሼ እመጣለሁ። ቸር ይግጠማችሁ።